አንድ ፎቶግራፈር ቪዲዮግራፈር ወይንም ሲኒማቶግራፈር ቀረጻ ከመጀመሩ በፊት ሊያቃቸው የሚገቡና የሚያስተካክላቸው ሶስት ዋና ዋና ሴቲንጎች እነማን ናቸው? የዛሬ ቪዲዮአችን ስለዚህ ጉዳይ ይሆናል ማለት ነው። አንድ ፎቶግራፈር ቪዲዮግራፈር ወይንም ሲኒማቶግራፈር ስራ ከመጀመሩ በፊት ሊያስተካክለው የሚገባው ሶስት ዋና ዋና ሴቲንጎች ይኖራሉ። ኤክስፖዠር ይባላሉ። ኤክስፖዠር ትሪያንግል በአማርኛ ኤክስፖዠር ማለት የብርሃን ምጣኔ ማለት ነው። ብርሃንን መመጠን። ብርሃኑ ከሚያስፈልገው በላይ ሆኖ ከበዛ ኦቨር ኤክስፖዠር እንለዋለን። ብርሃኑ ከሚያስፈልገው በታች ሆኖ ካነሰ አንደር ኤክስፖዠር ይባላል። ስለዚህ አንድ ፕሮፌሽናል የሆነ ካሜራማን በትክክል ሊሰራው የሚገባው ስራ ፕሮፐር ወይንም ኮሬክት የሆነ ኤክስፖዠር መፍጠር መቻል አለበት ማለት ነው። ስለዚህ ጥሩ የሆነና ኮሬክት ኤክስፖዠር ለመፍጠር የሚጠቀምባቸው ሶስት ዋና ዋና ሴቲንጎች ይኖራሉ። እነሱን ኤክስፖዠር ትሪያንግል እንላቸዋለን ማለት ነው።